አለቅ ስላሉኝ ነው። ግንኙነት በምታደርጉበት ሰዓት ወንዶች ተማሪ ሲዳስተሩን አራግፈኝ ሲገባ የሚጠነክር ሲወጣ የሚለሰልስ ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? በእናንተ መልካምነት ስፖንሰር ተደርጎ የሚቀርበው አዝናኝ ፕሮግራማችን ይኸው ጀመረ። ሮባንን ይሄ ደግሞ ሶፊ ቲዩብ ነው። ይመቻል። እንካዮ ጆኒ ላክልህ። እሺ አመሰግናለሁ። ቲሸርት ነው መግቢያ። አመሰግናለሁ። ማየውን ነገር አውራ ምናምን ብሏል። እሺ ስለ ሴዶ አረ ማይክ ስጡኝ። ዝም ብለህ ስለ ሴዶ ሴዶ በዚህ ጋር ሴዶ ጥልቁ ድረስ ገብተህ ታውቃለህ? ጥልቁ ላይ ገብተህ ታውቃለህ? በቃ አመሰግናለሁ። በጣም ጸዴ ነው። እሺ ወንድም ትኬት ጨምሮ ያዞ አመሰግናለሁ። እኔ እኮ አይበቂ ትኬት ነው መግቢያ። በጣም አመሰግናለሁ። አያስፈልግም ነበር እኮ እኔ እኮ በተመሳሳይ ሳደረሱ አይ ነበር። በጣም አመሰግናለሁ። ናችሁ ይህ መልእክት ዩኬ እና አካባቢዋ ላይ የምትኖሩ ኢትዮጵያውያን እናንተ መጀመሪያ ስትመጡ ይሄ ነገር ገጥሟችኋል ብዬ አስባለሁ። ኪሴ ውስጥ ራስችሁ 20 ብር ይዤ ነው የመጣሁት። ምን ላድርገው? ወይ ደግሞ በቃ አንድ አፍታ ቀበል ብላችሁኝ ተመለሱ። ኢትዮጵያ ያላችሁ በእናታችሁ ተባበሩኝ። እናንተ ግን መፍትሄውን ጻፉልኝ እሺ። እኔ ከሀገር ሳልወጣ 20 ብር ከሀገር ወጣ። ወይኔ ብሩ ታድሎ ለሚመጣ ሰው ላኪልኝ። አይጠቅምሽም፣ የኔ ቢጤ ነኝ። አልቻልኩም ነው የምላችሁ። $20 አቻው ጋር አዳቅለሽው ውጤቱን ንገሪን። ስታደርግ ከባለስልጣን ጋር ከኢንቨስተር ጋር ምናምን ነው። ወንዶች ደግሞ ከሰራተኛ ጋር ከአከራይ ልጅ ጋር ምናምን ለምን እንደምትመጣመጡት ግን እኛ ሰው አንቅም፣ ከተመቸን ተመቸን ነው። አንቺ ግን በነገራችን ላይ የዘበኛችሁ ልጅ ነሽ። እናትሽን ጠይቂያት ካላምንሽኝ ማለት ነው። አባቴ ብሎ የሚያሳድግሽ አባትሽ አይደለም ዘበኛሽ ነው። የእናንተ ቤት ዘበኛው ያረጀው ሰውዬ የለም የሱ ልጅ ነሽ አንቺ። መልካችሁም ይመሳሰላል። ሲጀመር ደግሞ እኛ ለገንዘብ ብለን ምንም አይነት ነገር አናረግም፣ ለስሜታችን ነው እንጂ ማለት ነው። ከተመቸን እናደርጋለን፣ ለገንዘብ ብለን ግን እንደናንተ ራሳችንን አንሸጥም። ለዛ ነው እሺ። አንድ እህታችን እሷም ትክክል ናት እሱም ትክክል ነው ብላ ኮሜንት አድርጋለች። ነገር ግን እኔ የግል አስተያየት ይሰጣችሁ። በመጀመሪያ እጅት አንገት የሚያስደፋ ነገር ወይም ደግሞ ደረትህን ወጥረህ የምታወራውም ነገር አይደለም። ሁለቱም የሚያሳፍር ነው። ማለት የግድ ገንዘብ ጋር ስለሄድሽ ምናምን ጀግና አያስብልሽም። ትዳርሽን ፍቅርሽን ረግጠሽ ነው የሄድሽውና አንቺ ከሃዲ ሌባ ነው የሚያስብልሽ። በተመሳሳይ በወንዱም ሳይድ እንትን ካለ ስሜትም ተገዝተህ ብትሄድ አንተም ጥፋተኛ ነው የሚያደርግና እንደኔ አመለካከት ሁለቱም ልክ ያልሆነ በተለይ ደግሞ የእሷ የሚያሳፍር ነገር ነው ብዬ ነው የማስበው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁ እንድታስቀምጡልኝ እፈልጋለሁ። ግንኙነት በምታደርጉበት ሰዓት ወንዶች ሴት ልጅ አይኗን ካልጨፈነች ለአንተ ምንም አይነት ስሜት የላትም። እየነገርኩ ነው፣ ለአንተ ምንም አይነት ስሜት የላትም። የግድ አይኗን መጨፈን አለባት። የኔ እንኳን መጨፈን አስተያየቷ ራሱ ከባድ ነው። ለዛ ነው የምታፈጥብኝ። ተይ እባክሽ፣ የእኛን ደስታ ላለማየት ነው እንጂ ላለማየት ፈልጋችሁ ነው የምትጨፍኑት። በዚህ ነገር ላይ በነገራችን ላይ አስተያየት እንድትሰጡኝ ይፈልጋሉ። በደንብ አስተያየት አስቀምጡልኝ፣ በተለይ ሴቶች። ወንድሜ እግርን እሰብራለሁ እያሉ አስጨንቀዋል። እንግዲያውስ ዊልቸር ገዝታ አስቀምጥ። ጀነራል ኖሌጅ ነው ጥያቄው። በእውነት ሰምቼ ነው። ይሄ እኔ ጥያቄ አይደለም፣ ቀላል ጥያቄ ነው። ቤታችን ውስጥ ያለ ነገር ነው። ኢቭን ሲገባ የሚጠነክር ሲወጣ የሚለሰልስ ቤታችን ውስጥ ጠንክሮ የሚለሰልስ ነገር አለን። አዎ አለን፣ አንድ ነገር አለን። ከሱ ውጭ ምንም ነገር ለምንድን ነው ግን እንደ አይነት ጥራዝ ነጠቃላት የምትጠቀሚው? አይደለም ማርያም ባልገሻል አይደለም ጋር አይ ስዌር ጭንቅላታችን እንደሆነ ታውቃለህ። በቃ ቀጥታ ወደ ብልግናው ወደ እንትኑ ስለሚሄድ ነው። ቤታችን ውስጥ አለ፣ ቤታችን ውስጥ የምናገኘው ነገር ነው። ሲገባ ቤታችን ውስጥ እናገኘዋለን። እግዚአብሔር ሰጥቶናል፣ ይመስገን አለን። ሃሌሉያ። ሲገባ ጠንክሮ ሲወጣ ይለሰልሳል። ገባኝ። ሰማሁሽ እኮ አትድገሚው። ኧረ እንደው አፍሽን ሞልተሽ ስትጠይቂኝ ኧረ እንደው ምን አለ መፍራትሽ ማሪ ቤት ውስጥ ቤታችን ውስጥ አለ እንዴ አለ። እግዚአብሔር ይመስገን አለ። ሲገባ የሚጠነክር ገባኝ
ቤታችን አለ። ገብቶ ጠነከረ፣ ሲወጣ ለሰለሰ። ደከመው ፓስታ አስቀየሽ አንቺ ፍርቻ ታታበሪ አጥፍ ዝበይ ቤታችን ውስጥ አለ ያልኩ እኮ ሴንስ ታጣለ ምን ብሎ እኮ ሴንስ ይሰጣል። የለም አይደል? የለም ነገሪ ፓስታ እኮ ፓስታ አልቋል። የለም አለ የየምት አለ ረፍ ትናንት እራት እጥፍ አድርጌ በልቶ ተንተሻንት የለም። ስለዚህ አትፍረጅብኝ። አንድ ቀረው በእውነት ቤት ውስጥ አለ የሆነ ጭንቅላትን ዞር አድርገህ ማሰብ እንዴ ለምን ወደ ብልግናው እንሄዳለን? ነው አባባልሽ ራሱ ማለት ነው። አጠነካከሩና አለሳለሱ የፓስታ ይመስል አንቺ ምን አለብሽ እየሳቅሽ እኛን ሲውል አስገቢን ቱ የሚለውስ ነገር ዛሬ ከስቱደንት ጋር ነው የምንገኘው። እስቲ ተማሪ እስቲ ዳስተሩን አራግፈዋለሁ። ችግርን ፊት ለፊት አትጋፈጡት። ችግሩ ፊታችሁ ሊሆንም ይችላል። እኔ ነገር አልገባኝም። ደጋግሜ ነው ያየሁት። ምንም ሊገባኝ አልቻለም። ማለት በርጣሚውስ እየቀለደ ነው ወይስ ቁም ነገር እየመከረን ነው ወይስ ያፌሰበን ነው? ምንድነው? ምንም እየገባኝ አይደለም። ማለት ምንድን ሰላም። ይሄ ቪዲዮ ለመጨረሻም ለመጀመሪያም ጊዜ ራሴን ማብራራበት የመጨረሻ ቪዲዮ ነው። ምክንያቱም በጣም አንዳንድ በጣም የሆኑ ሰዎች በጣም አዛ አለቅ ስላሉኝ ነውና ታሪኩ ባጭሩ ምንድነው? የሆነ ካምፓኒ ነበረ። እሱ ካምፓኒ ውጤት አሳስቶ ፖስት አደረገ። ከዛ እንደዚህ አይደለም አልኳቸው። አይ እንደዚህ ነው አሉኝ። ከዛ ወደ ሚዲያ መጣው። እናንተ ብትሆኑ እንዴት ነው የሚደማመሩት? እንዴት ነው ድምራችሁ ለማለት ወደ ሚዲያ መጣው። ቪዲዮ ሰራው። እዛ ቪዲዮ ላይ ምንድነው በጣም አብዛኛው ኮሜንት ደግሞ ምንድነው ሁሌ ስትሸነፍ የምታለቅሰው ምናምን ነው የሚለውና እኔ ተሸንፌ አልቅሼ አይታችሁኝ አታውቁም። መኪና ስገዛች ራሴ ስሸልመው እንጂ ቻሌንጅ ሁለቴ ብቻ ነው ተወዳደር የማውቀው። አንደኛውን በልቼዋለሁ። ሁለተኛውን ደግሞ ቪዲዮ ጠፋ ቪዲዮ ሁለተኛ ወጥቼ አሸንፌያለሁ። ጠፋ ቪዲዮ ነበር ታስጨነቃችሁ ነበር። የቲናስን ባትወዳት እንኳን የምታደንቃት ሰው ናት። ቀልድ ነው። ብቻ እውነት ካለኝ መብት ካለኝ ትክክል ከሆንኩኝ ዛሬም ነገም ከነገ ወዲያም እዚህ ሚዲያ ላይ ቪዲዮ እየሰራው ፋራ ነው የምሆንበት። አትወደኝም? እሺ ቀጣይ ቪዲዮ ሰራለሁ ስቴፑን እንዴት ብሎግ ማድረግ እንደሚቻል እና መቼም እዚህ ሚዲያ ላይ እኔ ሴት ስለሆንኩ ነው እንደዚህ ተብደርኩ ምናምን ብዬ ማልቃቀሷ ሴት አይደለሁም። እንደዛ ማላደኩ። ለማንኛውም ሀቄን አስመልሻለሁ። ሁለተኛ ወጥቻለሁ። አመሰግናለሁ ሁላችሁንም በጣም። ህይወት ይቀጥላል። የትኛው ኮመንት ወይም የትኛው ቪዲዮ እንዳስደሰታችሁ ኮመንት ላይ ጻፉልኝ። እንዲሁም ሰብስክራይብ አድርጉ። ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ደግሞ እንገናኛለን። ይመቻችሁ።